ሳሙኤል ምን አይነት እግዚአብሔር ዳታ ሳሙኤል በህይወት በነበረበት ዘመን ሁሉ የእግዚአብሔር እጅ በፍልስጤማውያን ላይ ከብዳ ነበር። ዋው! የእግዚአብሔር እጅ በጠላቶቻችሁ ላይ ሲከብድ ማለት ያ በእናንተ ላይ ከብዶ የነበረው የጠላት እጅ ከእናንተ ላይ ተነስቶ በእነሱ ላይ የእግዚአብሔር እጅ ስትከብድባቸው አንድ ቀን እኮ አይደለም፣ አንድ ሳምንት እኮ አይደለም፣ ለ40 ዓመታት ሳሙኤል በህይወት ባለበት ዘመን ሁሉ ምን አይነት ብሌሲንግ ነው! ምን አይነት አንተ ባለበት ዘመን ሁሉ በእግዚአብሔር ቤት ውስጥ ምንም አይነት የጠላት አይከብድም። ዋው! ሳሙኤል በህይወት በነበረበት ዘመን ሁሉ የእግዚአብሔር እጅ በፍልስጤም ላይ ምን ብላ ነበር? ከብዳ ነበር። ይኸውላችሁ እግዚአብሔር እጅ ከብዶ ነበረ። ጨዋታ እንዳይመስላችሁ። የእግዚአብሔር እጅ እኛም ላይ ስትከብድ እናውቃታለን። የእግዚአብሔር እጅ ጠላቶቻችን ላይ ስትከብድ እናውቃታለን። ይሄ እኮ የሆነ መንግስት እጅ እኮ ነው። የአሜሪካ መንግስት እጅ እኮ ነው። እንኳን የእግዚአብሔር የአሜሪካ መንግስት እጅ እንኳን የሆነ ነው። ይሄ እኮ የሆነ ሀገር መንግስት እጅ እኮ አይደለም። ይሄ እኮ የባለስልጣን እጅ አይደለም። ይሄ እኮ የባለጠጋ፣ ይሄ እኮ ሰማይና ምድር የሰራ ዓለማትን የሰራ እግዚአብሔር እጁ በጠላቶቻችሁ ላይ ባስጨነቋችሁ፣ ባስገበሯችሁ፣ በወረሯችሁ፣ ባጠቋችሁ ላይ ለዘላለም የእግዚአብሔር እጅ ትክበድባቸው። ከብዳባቸው ነበረ። ፍልስጤም ኤክስፒሪየንስ አድርገውታል። ሰላም ተወዳጆች፣ የጌታ ሰላምና ጸጋ ይብዛላችሁ በያላችሁበት ስፍራ። እንግዲህ ቪዲዮውን እንደተመለከታችሁት በጣም የሚደንቅ መልእክት ነው። የዚህን ቪዲዮ ሙሉን ሀሳብ የያዘውን ቪዲዮ ከቪዲዮ ጋር አደርግላችኋለሁ ብዬ ነበር። አሁን ተለቋልና አደርግላችኋለሁ። በጣም ልቤን ስለነካው ነው። እንደነዚህ አይነት ፓወርፉል የሆኑ መልእክቶች ብዙ ጊዜ እንሰማለን፣ ብዙ ጊዜ እናደምጣለን። እዛው ጋር በጣም ሞቲቬት እንሆናለን፣ መንፈሳዊ ሞቲቬት እንሆናለን፣ እንነቃቃለን። ከዛ እዛው ውሳኔ ምናምን የመወሰን ነገር ውስጥ እንገባለን። ከዛ በኋላ ካስተዋላችሁት ያ መልእክቱ ስፔሻሊ የዓመቱ መጀመሪያ ላይ የመጣ መልእክት ከሆነ ከዛ ብዙ ሳንርቅ የነበርንበት ሰፈር እንገኛለን። የነበርንበት ሰፈር፣ የነበርንበት አስተሳሰብ ውስጥ፣ የነበርንበት ንግግር ውስጥ፣ የነበርንበት መንፈሳዊ ልምምድ ውስጥ፣ የነበርንበት ግንኙነቶች ውስጥ፣ በቃ የነበርንበት ቦታ እንገኛለን። አክሽን አንወስድም። በመሰረቱ የእግዚአብሔር ቃል ወደ ህይወታችን ሲመጣ እንደ ጉባኤ፣ እንደ ቤተ ክርስቲያን፣ እንደ ከተማ፣ እንደ ቤተሰብ፣ እንደ ግለሰብ አክሽን ይፈልጋል። በዛ ቃል መሰረት እግዚአብሔር ላለው ነገር ምላሽ መስጠት ይፈልጋል። በቃ ያስፈልጋል። ይሄ ግድ የሚል ነገር ነው። ይሄንን ስብከት በተለያየ መንገድ ቀነጫጭቤ ውስጤ እግዚአብሔር እኔን ያስተማረበትን እኔ ያየሁበትን እይታ ለእናንተ ይዤላችሁ እየመጣሁኛለሁ። ብዙዎቻችሁ እየተጠቀማችሁበት እንዳለ ደግሞ ቲክቶክ ላይም ፌስቡክ ላይም ሳመጣው ምላሻችሁን እያየሁኝ ነው። እግዚአብሔርን ስለዛ አመሰግናለሁ። ከዚህ ጋር ፕሮሚስ ሙሉን ቪዲዮ ለቅላችኋለሁ፣ ታዳምጡታላችሁ፣ ሙሉን ሀሳብ ታገኙታላችሁ። ይሁንና እኔ እዛ ውስጥ የማይመለከተኝ ነገር የለም። እኔ ተግሳጹም ምክሩም ኢንከሬጅ መደረጉም ሁሉም የሚመለከተው ማንነት ነው ያለኝ። ከዛ የጸዳሁኝ አይደለም። ግን እግዚአብሔር እዚህ ውስጥ አንድ ነገር አስተምሮኛል። ምን ካላችሁኝ፣ አክሽን። በቃ እግዚአብሔር አክሽን እንድንወስድ እንደሚፈልግ ገብቶኛል። ይሄ ገብቶኛል። ምን ልላችሁ ነው? ማንኛውም በዓለም ዙሪያ ሆናችሁ በተለያየ መንገድ የምታደምጡኝ ሰዎች በአመቱ ጅማሬ፣ ባለፈው አመት ማለቂያ፣ በአመቱ አሁን መጀመሪያ ላይ እግዚአብሔር ምን እያለን ነው? እግዚአብሔር እየተናገረን ያለውን ያንን ነገር በደንብ ወደ ውስጥ ወደ ነፍሳችን አዝልቀን አስገብተን አስበን ያልገባን ነገር እንኳን ቢኖር እግዚአብሔር ወይ ግለጥልኝ ብለን ለዛ ነገር ምላሽ መስጠት አለብን። አለበለዚያ ፍሬያማ አንሆንም። ሳሙኤል በህይወቱ ይላል፣ እዛ ላይ ነው በጣም ልቤን የነካው። ሳሙኤል በህይወቱ በነበረበት ዘመን የእግዚአብሔር እጅ በፍልስጤማውያን ላይ በጠላቶቻቸው ላይ ከበደች። ከዛ በፊት ፍልስጤም በእስራኤል ላይ
ከብዶ ነበር። እጁን አክብዶ ነበር። አስጨንቋቸው ነበር። አሁን ደግሞ ከሳሙኤል የተነሳ በዓላማ ከተወለደው ከሳሙኤል የተነሳ የእግዚአብሔር እጅ ሳሙኤል በሕይወት በነበረበት ዘመን ሁሉ በጠላቶቻቸው ላይ እግዚአብሔር እጅ እንድትከብድ ምክንያት ሆነ ይሄ ሰው። ወገኖቼ ሳሙኤል ማለት እናቱ እንዴትና እንዴት አድርጋ ከእግዚአብሔር ተቀብላ እንዳመጣችሁ ታሪክ ያለው ልጅ ነው። ታሪክ ያለው ሰው ነው። ታሪክ ያለው ነብይ ነው። ታሪክ ያለው በእድሜ የሸመገለ ሰው ነው። ይሁንና ግን ስታዩት በዘመኑ የጊዜውን የእግዚአብሔርን ሐሳብ ምላሽ ለሚፈልገው ምላሽ እየሰጠ መታዘዝ ለሚያስፈልገው ነገር እየታዘዘ ለተጠራበት ዓላማ ወደ ምድር ለመጣበት ዓላማ ሲኖር ነው እንጂ የምታዩት ትላንትናን እያመጣ ታሪክ እያወራ ሲኖር አታዩትም። እኛ እየኖርን ያለነው የዛሬ 20 ዓመት ስላደረግነው የዛሬ 20 ዓመት እግዚአብሔር አደረገ ስለምንለው ስለተለማመድ ነው። የዛሬ ያውም እኮ ብዙ ፍሬያማ ስላልሆንበት ነገር እያወራን ነው ያለነው። ብዙ ፍሬያማ ስላልሆንበት፣ ብዙ ነገር ስላላተረፍንበት፣ የጠላትን እጅ ከሆነ ትውልድ ላይ አስነስተን የእግዚአብሔር እጅ በጠላቶቻችን እጅ ላይ እንድትበረታ እንድትበዛ እንድታስጨንቅ የሚያደርግ የህይወት አካሄድ ሳንኖር እኮ ነው ታሪክ እያወራን ያለ ነው። ወገኔ እኔም እናንተም ልንነቃ የሚገባበት ዘመን ያለ ነው። ታሪክ እያወሩ ከመኖር ይብቃ። እኔ የዛሬ ዓመት፣ እኔ የዛሬ 5 ዓመት፣ እኔ የዛሬ 10 ዓመት አለቀ፣ አልፏል። ያ ዘመን አልፏል። እናቱ ሳሙኤልን እንዴት አድርጋ ኤሊን ታግሳ፣ እንዴት አድርጋ ፍናናን ታግሳ፣ እንዴት አድርጋ የባሏን ማባበል አልፋ፣ ነገር ግን አንተ ብትሰጠኝ ለአንተ መልሼ እሰጣለሁ ብላ እግዚአብሔር ትውልድ በሚፈልግበት ዘመን እሷ ደግሞ ልጅ በምትፈልግበት ዘመን እንዴት የተገናኘ ልመናና መልስ ሆኖ ሳሙኤል ወደዚህ ምድር እንደመጣ እናውቃለን። ሳሙኤል ሲመጣ ደግሞ ትውልዱ በምን አይነት የዘቀጣ ኑሮ ውስጥ ከካህኑ ልጆች ጀምሮ እንዴት አይነት የዘቀጣ አይነት ነገር ቤተ መቅደሱ እንዴት የቆሸሸ እንደሆነ መስዋዕት የሚሰዋበት ቦታ እንዴት የቆሸሸ እንደነበር እናውቃለን። እርግጠኛ ነኝ ሐና ወስዳ ጡት በጣለ ጊዜ ለካህኑ አሳልፋ ብትሰጠውም ሳሙኤል ታሪክ ሳይሰማ እንዳልቀረ አምናለሁ። እንዴት እንደመጣ ወደዚህ ምድር እንዴት እግዚአብሔር ተለምኖ እንደመጣ ሳይሰማ ይቀራል ብዬ አላሰብም። ግን በሳሙኤል ሕይወት ውስጥ ያለፈ ታሪክ እያወራ ዛሬን ሲያባክን አታዩትም። ከዚህም የተነሳ የዘመኑን የእግዚአብሔርን አጀንዳ በትውልዱ መካከል ተቀብሎና ተረድቶ ስለኖረ እሱ በሕይወት በነበረበት ዘመን ለዘመናት እስራኤልን ያስጨነቀ ፍልስጤም አሁን ተገልብጦ እግዚአብሔር የፍልስጤምን ሰፈር ፍልስጤምን ሲያስጨንቅ እናያለን። ይሄ የሆነው ሳሙኤል በሕይወቱ በኖረበት ዘመን ነው ይለናል። ስለዚህ ወገኖቼ ዛሬ እኛ በሕይወት በኖርንበት ዘመን ምን እያደረግን ነው? ምን እየሰራን ነው? ትላንትና ታሪክን እያወራን እንዲነበርኩ እንዲሰራው እንዲ ዲግሪ ያለኝ እዚህ ቦታ ነው የምሰራው እንደዚህ በኔ እንደዚህ ተደረገ እንደዚህ ተሰራ እያለን ትላንትና በቃ ትላንት የሆነው ነገር እግዚአብሔርን ትላንት ያሳለፈን ነገር ትላንት ያሰራን ነገር ለምስጋና ሆኗል፣ ለክብር ሆኗል። ግን እልፍ ብለን አሁን እግዚአብሔር በትውልዱ መካከል ልንዘረጋበት የሚፈልግበትን ያንን ልክ አውቀን ልንኖር ነው እንጂ የሚገባው ያለፈን ታሪክ መዘብዘብ ምንም እንዳልሰራ ሰው ማንነታችንን ይገልጸዋል። ያልሰራነው ነገር ብዙ እንዳለ ማለት ነው። ባይዘዌ ዛሬ ምንም እየሰራ ያልሆነ ሰው ትላንትን በመዘብዘብ ነው ዘመኑን የሚፈጀው። ዛሬ እየሰራ ያለ ሰው ግን ትላንትን ለእግዚአብሔር ክብር ያመጣበታል፣ ለእግዚአብሔር ምስጋናን ያመጣበታል። አሁን እየሰራ ስላለ ወደፊት ይዘረጋል። ስለ ራሱ የሚያወራበት ጊዜ የለውም። ወገኖቼ እኛስ በሕይወት ባለንበት በዚህ ዘመን ለትውልዱ ምን አይነት መድኃኒት ሆነናል? ትውልዱን ያስጨነቀውን ጠላት እግዚአብሔር ዛሬ በእኛ ሊያስጨንቀው ይፈልጋል። ትውልዱን በእኛ መታደግ ይፈልጋል። በዚህ በመጨረሻው ዘመን እግዚአብሔር እኛን መንዝሮ ሕዝብን ትውልድን እያስጨነቀ ያለውን ክፉ ሕዝብን ያደነቆረውን ክፉ ክርስቶስን ወደ አለማወቅ ከቶስ ሕዝብን ሰውን ለማይገባ ነገር እያዋለ ያለውን ክፉ እግዚአብሔር በእኛ ሊያስጨንቅ ይፈልጋል። ስለዚህ ዌክ አፕ ልላችሁ ነው የመጣሁት። እንንቃ። በሕይወት ባለን